ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበል። እኔ በጣም ደህና ነኝ። ያው ዩቲዩብ ላይ እንግዲህ ብቅ የምለው ምንድነው አንዳንድ ነገሮች ክሊክ ሲያደርጉብኝ ጭንቅላቴ ላይ ብቅ ብዬ እስቲ ከእነሱ ጋር ለመሼር አላደርግም በሚል ነው እና አሁን ምን ጭንቅላቴ ላይ መጣ መሰላችሁ? የኢትዮጵያ ሴቶች ብዙዎቹ በሚባል ሁኔታ ለምንድን ነው የሚመታቸውን ወንድ የሚደበድባቸውን ወንድ ለሱ ነው በጣም ፍቅር ያላቸው በጣም ከሚንከባከባቸው አፈራይን ካሽ ከሚል ይሄ እላፊ በጣም ከሚንከባከባቸው ባል ይልቅ የሚመታቸውን ወንድ የሚቆጣቸውን ወንድ በቃ ጉልበቱን የሚያሳያቸውን ወንድ ነው በጣም የሚወዱት። እና እኔ ከዚህ በፊት እንደውም አንድ ጓደኛዬ ትዝ ይለኛል በጣም የሚወዳትን የሚያፈቅራትን ፍቅረኛዋን አልፈልግም አለችው እና እሱ እንደውም መርዝ ነገር ጠጣ ምናምን እና አያሳዝንሽም ለምንድን ነው እንደዚህ ያደረግሽው ምናምን ስላት ነው እኔ በቃ ስትሮንግ የሆነ ወንድ ምናምን ነው የምፈልገው እንጂ እንደዚህ ዝም ብሎ የሆነ ጥፋት ሳጠፋ ምንም ስል በቃ እኔ ባጠፋው ጥፋት እሱ ነው ይቅርታ የሚጠይቀኝ በቃ በጣም እላፊ እንትን ይለኛል እና ስትሮንግ አይመስለኝም ማለት ከሆነ ነገር ፕሮቴክት የሚያደርገኝ አይመስለኝም። ስለዚህ እኔ እንደዚህ አይነት ወንድ አልፈልግም በቃ ቆጣ የሚል ምናምን ወንድ ነው ደስ የሚለኝ አለች። እና ይሄ ነገር የብዙ ሴቶች እንትን ሆኖ አግኝቼዋለሁ አሁን ላይ ማለት ነው። እና ሴት ልጅ እዚህ ጋር የሚንከባከባትን ምናምን ትታ ወደ እግዚአብሔር ይክሳል ከተደባዳቢ ከምን ደግሞ በጣም እንትኖች ናቸው ትቢተኞች ናቸው እነዚህ የሚደባደቡ የሚማቱ ወንዶች ትቢተኞች ናቸው። ከነሱም ብሶ ዞር በይ ምናምን ሊሉ ይችላሉ እና ዞር በይ ምናምን ብሏት ትሄድና ሌላ ሰው ትይዛለች አይደለ? ሌላ ሰው ደግሞ ስትይዝ እግዚአብሔር ሲክሳት ያኛው በጣም በቃ ልነጠፍልሽ ልሙትልሽ ምናምን የሚል አይነት ነው። እንደዛ ሆኖ ዞር ብላ ያኛውን ነው የምትፈልገው እሷ ሴት ልጅ ያኛውን ነው የምትፈልገው በቃ የሚመታትን ምናምን የሚቀና ተደባዳቢው ምናምን ለሱ ነው ፍቅር የሚኖራት። እና ለምንድን ነው ብዬ ሳስብ ምን ትዝ አለኝ በቃ እናትና አባቷ ጋር እያለች አባትየው እናቷን እንደሱ ነበር ሲያረግ የነበረው። ገባችሁ? ስታይ የነበረው ያደገችው የፍቅር መመዘኛ እሱ እየመሰላት በቃ አባቷ እናቷን አቢዩስ ሲያደርግ እናትየው ደግሞ አባትየው እንዳይቆጣ እሱ የሚቆጣበትን ፓርት ስትሸፋፈን አባታችሁ ሊመጣ ነው ብላ ቁጭ ብድግ ስትል የሚበላውን ነገር በጥንቃቄ ስታደርግ የሆነ ነገር በጣም ቴኬር ስታደርገው ስትወደው ስታፈቅረው እንደዚህ አይነት ወንዶች አይታችሁ ከሆነ በሚስቶቻቸው በጣም ይፈራሉ። የማይናገሩትን ነገር የማይናገሩ በቃ ንግግር እንዳይፈጠር ተብሎ በጣም ቴኬር ይደረጋሉ ቤት ውስጥ ጭቅጭቅ እንዳይፈጠር ማለት ነው። እና እናትየው የምታደርገው ነገር አባትየውን ከመውደድ ነው የሚመስላት። ገባችሁ? እናትየው ግን ምናልባት ጭቅጭቅ እንዳይፈጠር ልጆቿ እንዳይሳቀቁ ምናምን ሊሆን ይችላል ያንን የምታደርገው። ግን ኦኬ እናቴ አባቴን የምትወደው ስለሚማታ ነው፣ እናቴ አባቴን እንደዚህ ቴኬር የምታደርገው ስለሚማታ ነው ማለት ነው። የሚማቱ ወንዶች በቃ ጥሩዎች ናቸው ማለት ነው። ወንድም ልጅ እንደዛ እያለ እንትን ይላል ያስባል። እና ምንድነው ወንድ ልጆች አባታቸውን መሆን ይፈልጋሉ፣ ሴት ልጆች ደግሞ እናታቸውን። አይታችሁ ከሆነ ወንድም ሴትም ልጅ ካላችሁ እኔ ሁለቱም ስላሉኝ አውቃለሁኝ። ወንዱ ልጅ በጣም ከልጅነቱ ጀምሮ የአባቱን አክሽን አባትየው የሚያደርገውን ነገር በሙሉ እያደረገ ነው። በቃ ኢቭን ፀጉሩን እንዲህ መስታወት ጋር እንዲህ ሲያረካየ እሱም በቃ መስታወት ጋር ሆኖ ተከታተሏቸው የሚያደርጉትን ነገር። ትንሿ ልጄ ደግሞ እንደዚችው እኔ የማደርገውን ነገር ኢቭን የኔን ጫማ አርጋ አንዳንዴ እንዳትሰበርብሽ ምናምን ሁላ ይሉኛል ጓደኞቼ ሲያዩ ማለት ነው። በቃ እኔ የማረገውን ጫማ ማድረግ ትፈልጋለች፣ እኔም የምቀባባውን ነገር መቀባባት ትፈልጋለች። በቃ እኔም መምሰል ነው በጣም የምትፈልገው። ካላቅሟ የኔን ነገር ማድረግ ትፈልጋለች። ወንዱ ልጅ ደግሞ አባትየው እና ይሄንን አይነት ነገር እያዩ ስለሚያድጉ ወንዱም አባትየው ሲደባደብ ካየ ተደባዳቢ ይሆናል። ሴቷም እናትየው ያንን ተደባዳቢ ወንድ ቴኬር ስታረገው ስታይ በቃ የፍቅር መገለጫ አድርጋ ነው የምትወስደው። እና
እዛ ጋር የተሰራ ስተት ይመስለኛል። ካደጉ በኋላ ወንዶችም ተደባዳቢ የሚሆኑት ሴቶችም ደግሞ የሚደበድባቸውንና እንትን የሚላቸውን የሚያፈቅሩት እዛ ጋር የተደረገው ስተት ይመስለኛል። ይሄ የራሴ እንትን ነው፣ በሳይንስ የተረጋገጠ አይመስለኝም። አይ ዶንት ኖ አልሰማሁም። እንደዛ ግን እኔ ስገምት እንደዛ ይመስለኛል። ምክንያቱም ሴት ልጄ በጣም እኔን ኮፒ ማድረግ ትፈልጋለች። ገባችሁ? አሁን እኔ ጨቅጫቃ ሚስት ብሆን እሷ ስታገባ ጨቅጫቃ ሚስት ነው የምትሆነው። ሳታስበው ይሄን ነገር እንትን እያለች በቃ እናቷ ነች ለሷ መጀመሪያ ሮል ሞዴሏ እናቷ ነች። ለወንዱም ልጅ ሮል ሞዴሉ አባቱ ነው። ስለዚህ እዛ ጋር የተሰራ ስህተት ነው። ሴቶች ልጆችም ወንዶችም ልጆች እዛ ጋር መጥተው ወንዱ ተደባዳቢ የሚሆነው፣ ሴት ልጅ ደግሞ የሚደበድባትን የምትወደው አባትየው እናትየውን ሲደበድብ አይታ፣ እናትየው ደግሞ ጭቅጭቅ ላለመፍጠር አባትየውን ቴኬር ስታደርግ፣ ያው ትዳር ድሮ ታውቃላችሁ ፍቺ በጣም እንዳሁኑ የበዛ አይደለም። ችለው ነው የሚኖሩት እናቶቻችን አባቶቻችንን ማለት ነው። እና ይሄንን ነገር እያዩ ስለሚያድጉ ለመወደድ ወንዱም ያንን ማድረግ ያለበት ይመስላታል፣ ሴቷም የሚወደድ ወንድ ያኛው ይመስላታል። እና ያ ነው። ስለዚህ አንቺ ክብር አይወድልሽም ምናምን እያላችሁ አንድን ሴት እንደዛ ከምታንቋሽሹ እናንተም እንትን ከምትሉ እስቲ ምንድን ነው ገባችሁ? በባለሙያ ብትታይ ባትፈርዱ። ገባችሁ? የሰው ልጅ ከመሬት ተነስቶ መቼም የመጥፎ ባህሪ ባለቤት አይሆንም። አስተዳደጉ ላይ የተሰራበት ነገር ነው። እና ክብር አይወድላትም፣ እሷ እንደዚህ እንዳያ የሚቀጠቅጣትን ነው የምትወደው፣ እሷ እንደዚህ የሚያደርግላትን ነው ምናምን ብላችሁ ሰው ላይ እንትን ከማለታችሁ በፊት ምንድን ነው እስቲ ጀርባውን አስተዳደጓን የቱ ጋር የተበላሸ ነገር ያለው። መቼም ዝም ብሎ መቀጥቀጥ የሚወድ ሰው ያለ አይመስለኝም። አቢዙ መደረግ የሚፈልግ ሰው ያለ አይመስለኝም። እና እዛ ጋር ስለሆነ የሚበላሸው ልጆች ስታሳድጉ ጥንቃቄ ብታደርጉ። ምክንያቱም ወንድ ልጅ ካላችሁ አባቱን ኮፒ ነው የሚያደርገው፣ ሴት ልጅ ካላችሁ እናቷን ኮፒ ነው የምታደርገው። እዛ ጋር ካጠፋችሁ ልጆቻችሁ እናንተኑ ነው የሚሆኑት ትዳር ሲይዙ ማለት ነው። ስለዚህ እዚህ ነገር ላይ ቢሰራ ሴቱም ላይ ወንዱም ላይ ከመፍረዳችን በፊት የቱ ጋር ነው የጠፋው? ምን አይነት አስተዳደግ ነው ያደገው? አባቱ ማን ነበር? እናቱ ማን ነበረች? የሚለውን እንትን ብንል እንትን ከማለታችን በፊት ማለት ነው። ብዙ ስትፈርዱ ስላየው ነው አንዳንድ ቦታ ላይ እና ይሄንን ለማለት ነው የመጣሁት። ስላዳመጣችሁኝ አመሰግናለሁ። ባባይ